የጀርመን አረንጓዴ ፓርቲ ምክር ቤት አባል ኢትዮጵያ ውስጥ ያለውን አስጊ ሁኔታ ለማረጋጋት ማንኛውም ዲፕሎማሲያዊ ጥረት መደረግ እንዳለበት አሳሰቡ። ዩናይትድ ስቴትስ እና ብሪታንያ በአስቸኳይ የተኩስ አቁም እንዲካሄድ ጠይቀዋል። በጦርነቱ ከደሴና ኮምቦልቻ አካባቢዎች ተፈናቅለው ደብረ ብርሃን ከተማ የሚገኙ ወገኖች ከመንግስት አካል አስፈላጊውን ድጋፍና ክብካቤ እንዳላገኙ አመለከቱ። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን በህገ ወጥ ተግባር ላይ በመሳተፍ የተጠረጠሩ ከ100 በላይ ግለሰቦችን በቁጥጥር ስር መዋሉን አስታወቀ። ዜናው በዝርዝር። የትግራይ ነጻ አውጪ ግንባር ትህነግን ጨምሮ 9 ቡድኖች ጸረ ኢትዮጵያ መንግስት ግንባር ሊመሰርቱ መሆኑ ተነገረ። አሶሲኤትድ ፕሬስ በዘገባው እንዳመለከተው በዛሬው ዕለት ዋሽንግተን ላይ የሚፈራረሙት ትህነግ፣ የኦሮሞ ነጻ አውጪ ጦር ኦኤልኤ፣ የአፋር አብዮታዊ ዲሞክራሲ ህብረት ግንባር፣ የአገው ዲሞክራሲያዊ ንቅናቄ፣ የቤንሻንጉል ህዝቦች ነጻ አውጪ ንቅናቄ፣ የጋምቤላ ህዝቦች ነጻ አውጪ ጦር፣ ዓለም አቀፍ የቅማንት ህዝቦች መብትና ፍትህ ንቅናቄ፣ የሲዳማ ብሔራዊ ነጻነት ግንባርና ሶማሊ ስቴት ሬዚስታንስ የተባሉ ቡድኖች ናቸው። አዲሱ የተባበሩት የኢትዮጵያ ፌዴራሊስት ኃይሎች ግንባር የተባለው ስብስብ ኢትዮጵያ ውስጥ የሽግግር መንግስት ለመመስረት ማቀዱን አስተባባሪው ዮሐንስ አብርሃ ለዜና ወኪሉ ገልጸዋል። አክለውም በቀጣይ ስብሰባዎችን ማድረግ እንዲሁም ከሀገራት ኢትዮጵያ ውስጥም ሆነ ውጭ ካሉ ዲፕሎማቶችና ከዓለም አቀፍ ተዋንያን ጋር ግንኙነት እንደሚፈጥር አመልክተዋል። ህብረት መፈጠሩን ያረጋገጡት የኦሮሞ ነጻ አውጪ ጦር ቃል አቀባይ ኦዳ ታርቢ በበኩላቸው የጠቅላይ ሚኒስትር አብይ መንግስትን በተመለከተ በሰላም የሽግግር መንግስቱ ቦታውን ቢረከብና ሽግግሩን በተቻለ ሁሉን አቀፍ እንዲሆን እንደሚመረጥ መግለጻቸው ተጠቅሷል። የ9 ቡድኖች ህብረት የመመስረት ሂደት የሚከናወነው የዩናይትድ ስቴትስ ልዩ መልእክተኛ ጄፈሪ ፈልትማን አዲስ አበባ ውስጥ ከመንግስት ባለስልጣናት ጋር በሚነጋገሩበት ወቅት መሆኑን ዘገባው አመልክቷል። ይህ በእንዲህ እንዳለም ጠቅላይ አቃቤ ህግ ጌዲዮን ጢሞቴዎስ የተባለውን ጸረ መንግስት ህብረት ለመፍጠር የተዘጋጁት ቡድኖች በኢትዮጵያ ድጋፍ እንደሌላቸው በመግለጽ ህብረቱን ማጣጣላቸውን ሮይተርስ ዘግቧል። የጀርመን አረንጓዴ ፓርቲ ምክር ቤት አባል ኢትዮጵያ ውስጥ ያለውን አስጊ ሁኔታ ለማረጋጋት ማንኛውም ዲሞክራሲያዊ ጥረት መደረግ እንዳለበት አሳሰቡ። የሀገሪቱ አንድነት አደጋ ላይ ነው ያሉት ኦሚድ ኑሪፖር ወቅታዊ ሁኔታ ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገራትም አሳሳቢ መሆኑን ለዶቼ ቬለ ገልጸዋል። በርካታ አረመናዊ ድርጊትና በሁሉም ወገኖች የጦር ወንጀሎችን እየተመለከትን ነው ያሉት የጀርመን ምክር ቤት አባል ሁኔታውን መለወጥ ወሳኝ መሆኑን አጽንኦት ሰጥተዋል። ጀርመንና የአውሮፓ ህብረት ኢትዮጵያ ላይ ያላቸው ፍላጎት ምን እንደሆነ የተጠየቁት የምክር ቤት አባሉ የአካባቢውን ጠቀሜታ አብራርተዋል። የአፍሪካው ቀንድ ለመላው ዓለም እንዲሁም ለዓለም ሰላም በጣም አስፈላጊ አካባቢ ነው። እርግጥ ነው ለምስራቅ አፍሪካ መረጋጋት እንዲሁም ወደ አደን ለሚያመራው የንግድ መስመር ወሳኝ ነው። ስለዚህ በርካታ ፍላጎት አለን። በተለይም በአሁኑ ጊዜ አሰቃቂ ጥቃቶችንና የጦር ወንጀልን የመከላከል ፍላጎት ነው ያለን። ለ1 ዓመት ትግራይና አሁን ደግሞ አማራ ክልል የሚገኝ የኢትዮጵያ ህዝብን የጎዳ ጦርነት እያየን ነው። ያለ ጥርጥር ወደ አካባቢው የመዛመት ተጽዕኖ ሊኖረው ይችላል። በጉዳዩ ላይ ጀርመን ብቻዋን ሳትሆን ከአውሮፓ ህብረት አባል ሀገራት ጋር በጥብቅ መነጋገር እንደሚኖርባትም አመልክተዋል። በተያያዘ ዜና ብሪታንያ ሁሉም ወገኖች ተኩስ ለማቆም እንዲስማሙ ጥሪ ስታቀርብ፣ ዩናይትድ ስቴትስ በበኩሏ በአስቸኳይ ተኩስ ቆሞ ያለምንም ቅድመ ሁኔታ ድርድር እንዲካሄድ ጠይቃለች። አዲስ አበባ የሚገኘው ኤምባሲዋ ደግሞ የአሜሪካ ዜጎች በሙሉ ከኢትዮጵያ በአስቸኳይ እንዲወጡ በድረገጹና በማህበራዊ መገናኛ ገጾቹ ባወጣው መግለጫ አሳስቧል። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በዛሬው ዕለት የኢትዮጵያን ወቅታዊ ሁኔታ አስመልክቶ እንደሚወያይ ይጠበቃል። የጀርመን የዜና ወኪል ዲፒኤ ከዲፕሎማቲክ ምንጮች ያገኘው ባለው መረጃ መሰረት ስብሰባው የተጠራው 1 ዓመት ያስቆጠረው በሰሜን ኢትዮጵያ የተጀመረው ጦርነት ባለፉት ሳምንታት እየተባባሰ በመሄዱ ነው።
15 አባላት ያሉት የጸጥታ ምክር ቤቱ ውይይቱን የሚያካሂደው በሜክሲኮ ጠያቂነት ነው ተብሏል። ማምሻውን የሚካሄደው ውይይት ከፊሉ በዝግ ከፊሉ ደግሞ ይፋ እንደሚሆን ዲፒኤ ጠቅሷል። እንደ ዘገባው የጸጥታው ምክር ቤት የጋራ መግለጫ ያዘጋጀ ሲሆን ሩሲያ አፈጻጸሙ ተጨማሪ ጊዜ ያስፈልገዋል ስትል ጠይቃለች። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ሰሞኑን ጦርነት ከደሴና ኮምቦልቻ አካባቢዎች ያፈናቀላቸው ደብረ ብርሃን ከተማ የሚገኙ ወገኖች ከመንግስት አካል አስፈላጊውን እርዳታና ክብካቤ እንዳላገኙ አመለከቱ። ከደሴ እንደተፈናቀለ ለዶይቼ ቬለ የገለጸው ጀማል ከረዥም የእግር ጉዞ በኋላ ደብረ ብርሃን ቢደርስም በመንግስት በኩል የተደረገለት ነገር እንደሌለ ይናገራል። ከዚህ ከተማ አስተዳደር የመጡ ከፍተኛ አመራሮችም እዛ ይገኛሉ። እነሱ ህብረተሰቡ ለችግርና ለረሃብ እየተዳረገ ስለሆነ ከከተማ አስተዳደሩ ጋር ወይም ከሌላ ሰው ጋር የሚመለከተውን አካል አናግራችሁ የተወሰነ ነገር እንኳን ቢያንስ ያስተዳደሩ ይገባል የሚለውን እየጠየቅን ነበረ። የተለያየ መልእክታቸው ተቋም ጋር ገብተናል። ምንም አይነት እንትን የለም። ሌላው ከኮምቦልቻ እንደመጣ የተናገረው ተፈናቃይ በበኩሉ የተሻለ ድጋፍ ለማግኘት ወደ አዲስ አበባ ለመሄድ ቢያስብም አለመቻሉን አመልክቶ ተከራይቶ ለመኖርም ደብረ ብርሃን ውስጥ አልጋም ሆነ ቤት ማግኘት ከባድ እንደሆነ ገልጿል። ሆኖም ሁለቱም ተፈናቃዮች ህብረተሰቡ እያደረገ ያለውን ድጋፍ አድንቀዋል። የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ፈጣን ምላሽ ቡድን መሪ አቶ ደረጀ ይንገሱ ስለ ሁኔታው ተጠይቀው የተፈናቃዩ ቁጥር መብዛቱን ገልጸው ጥረት መጀመሩን ነው ያመለከቱት። 218,955 ተፈናቃይ በ12 ወረዳዎች አለ ተብሎ ነው ያለን መረጃ። ያልተመዘገቡ ብዙ ሰዎች አሉ። በአብዛኛው ተፈናቃይ ከተማው ያለበሰበት ሁኔታ አለ። ራሱን እርዳታ ላቅርብ ቢባል ማኔጀብል አይደለም። በተለይ ሴቶችን አንድ አካባቢ አድርጎ በማህበረሰቡ ግን እየተደገፈ ነው ያለው። በእኛ ደረጃ ፍራሽን ብርድ ልብስም አሁን ወጪ ለማድረግ ፕሮሰስ እያደረግን ያለበት ሁኔታ አለ። ለእናቶች ለህፃናት የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያሻቸው ኮሚሽን ከሰሞኑ በጦርነቱ ምክንያት የተፈናቃዮች ቁጥር ከ1 ሚሊዮን መብለጡን ይፋ ማድረጉን የባህር ዳር ዘጋቢያችን አለምነው መኮንን በላከልን ዜና ጠቅሷል። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን በህገወጥ ተግባር ላይ በመሳተፍ የተጠረጠሩ ግለሰቦችን በቁጥጥር ስር መዋሉን አስታወቀ። የክልሉ ፖሊስ ኮሚሽን ኮሚሽነር አብዱልአዚም መሐመድ ለዶይቼ ቬለ እንደተናገሩት በትናንትናው ዕለት በአሶሳ ከተማና በአምባሲ ወረዳ የተያዙት ከ110 ግለሰቦች ናቸው። ተጠርጣሪዎቹ በኢትዮጵያ ምክር ቤት አሸባሪ የተባሉት የህወሓትና ሸኔ ዓላማን ለማስፈጸም በክልሉና ከክልሉ በሚያዋስኑ አካባቢዎች ጉዳት ለማድረስ ሲንቀሳቀሱ ነበር ብለዋል። የሸኔና የህወሓት ተላላኪዎችን የማክሸፍ ስራ ነው እየሰራን ያለ ነው። ስለዚህ ከኦሮሚያ ከተለያዩ ቦታዎች እንደዚህ ተመቶ የሚሸሹ ለሌላ ተልዕኮ ደግሞ እንደገና እዚህ የሚመጡ በሚደርሰን ጥቆማ መሰረት የመልቀም ስራ ነው የምንሰራው። ኦልሞስት ወደ 110 ጠዋት ላይ 98 ነበር። አሁን ወደ 110 ተጠግቷል። በክልሉ ሰላም ለማስፈን ልዩ ኃይልና ሚሊሻዎች በተለያዩ ስፍራዎች ማሰልጠናቸውን የገለጹት ኮሚሽነር አብዱልአዚም ትናንት በቁጥጥር ስር ከዋሉት በተጨማሪም የክልሉ ፖሊስ የህብረተሰቡን ጥቆማዎች መነሻ በማድረግ በዛሬው ዕለትም ክትትል እያደረገ እንደሚገኝ ጠቁሟል። የአሶሳ ከተማ ሰላም ግንባታና ጸጥታ ቢሮ በበኩሉ በከተማው ከተያዙት መካከል ሱቆችን በመዝጋት የህዝብ አገልግሎትን ያስተጓጎሉ ግለሰቦችም እንደሚገኙበት አመልክቷል። የቢሮ ኃላፊ አቶ ኦሳም ዩሱፍ ከተያዙት መካከል ትግራይ ቆይተው ቅርብ ጊዜ ወደ ክልሉ የመጡ እንደሚገኙበትም ተናግረዋል። በጥቆማ ነው። እንደገና ሆን ብሎም ያወቁ ከህዝብ አገልግሎትን ያስተባበሉ አሉ። እንደገና በተለያየ በረጅም ጊዜ ትግራይ ላይ ቆይቶ ቅርብ ጊዜ መጡም ጭምር በሚሽን ነው የመጡት። በምልም ነው የተያዙት እንጂ ዝም ብሎ የሚያዘለ በሱዳንም የመጡ አሉ። ሱቃቸውን ዘግቶ ህዝብ አገልግሎት እንዲስተባበል ማካፈያ ምናምን ያላቸው እንደዛ አይነቶችም የተያዙ አሉ። የህዝብ አገልግሎት በማጉላላት በዚህም ማህበረሰቡ በመንግስት ላይ እንዲነሳሳ ለማድረግ አልመው አሸባሪ ከተባሉ ኃይሎች ተልዕኮ ይዘው ይንቀሳቀሳሉ በሚል ተጠርጥረው መታሰራቸውን የአሶሳ ዘጋቢያችን ነጋሳ ደሳለኝ በላከው ዜና ጠቅሷል። የኢራን አቶም ተቋም 210 ኪሎ ግራም ዩራኒየም ማብላላቱን ዛሬ ይፋ አደረገ።
የቴህራን እርምጃ በቅርቡ ከምዕራብ ሀገራት ጋር በጉዳዩ ላይ ሊካሄድ ከታቀደው ውይይት አስቀድሞ መደረጉ ተንኳሽ አካሄድ ተደርጎ መታየቱን አሶሲኤትድ ፕሬስ አመልክቷል። የመንግስት ቃል አቀባይን ጠቅሶ በሀገሪቱ የዜና ወኪሎች አማካኝነት ይፋ በሆነው መረጃ መሰረት የሀገሪቱ አቶም ተቋም ያከናወነው በሀገሪቱ ምክር ቤት ለማብላላት ከታቀደው የ20 በመቶ ገደብ እጅግ የበለጠ ነው። ባለፈው ሳምንት የዩናይትድ ስቴትስ እና የአውሮፓ ሀገራት መሪዎች ኢራን ተንኳሽ ያሉትን እንቅስቃሴ እያደረገች መሆኗን በመግለጽ ድርጊቷን ኮንነዋል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የትግራይ ነጻ አውጪ ግንባር ትህነግን ጨምሮ 9 ቡድኖች ጸረ ኢትዮጵያ መንግስት ግንባር ሊመሰረቱ መሆኑ ተነገረ። ቡድኖቹ በዛሬው ዕለት ዋሽንግተን ላይ እንደሚፈራረሙ የተገለጸ ሲሆን ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ በበኩላቸው ቡድኖቹ በኢትዮጵያ ድጋፍ እንደሌላቸው በመግለጽ ህብረቱን ማጣጣላቸውን ሮይተርስ ዘግቧል። የጀርመን አረንጓዴ ፓርቲ ምክር ቤት አባል ኢትዮጵያ ውስጥ ያለውን አስጊ ሁኔታ ለማረጋጋት ማንኛውም ዲፕሎማሲያዊ ጥረት መደረግ እንዳለበት አሳስቡ። ዩናይትድ ስቴትስ እና ብሪታንያም በአስቸኳይ የተኩስ አቁም ጠይቀዋል። በጦርነቱ ከደሴና ኮምቦልቻ አካባቢዎች ተፈናቅለው ደብረ ብርሃን ከተማ የሚገኙ ወገኖች ከመንግስት አካል አስፈላጊውን እርዳታና ክብካቤ እንዳላገኙ አመለከቱ። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን በህገ ወጥ ተግባር ላይ በመሳተፍ የተጠረጠሩ ከ100 በላይ ግለሰቦችን በቁጥጥር ስር መዋሉን አስታወቀ። ዜናው በዚሁ አበቃ።